የሁላችሁም ጥያቄ አሁን መልሳለሁኝ። መጀመሪያ ከኪሎን ጀምር ስንት ኪሎ እንደሚፈቀድና በቀላሉ ስንት ኪሎ ነው ይዘን መሄድ የምንችለው የሚለውን እኔ ይዤ ሄድኩትኝ 56 ኪሎ ነው እና ሁላችሁም 56 ኪሎ ቢሆን የተሻለ ነው። ምክንያቱም መካከለኛ ክፍያ ነው ማለት ነው። 56 ኪሎ ከሆነ መካከለኛ ክፍያ የማትጎዱ ለእናንተ የሚያስፈልጋችሁ በቂ ዕቃ ትይዛላችሁ። ግን እላፊ የሆነ ብር ለምሳሌ አሁን ከ1 ኪሎ መነሻ ተደርጎ እስከ 1000 ድርሃም ይከፈላል። ስለዚህ ማክሲመም ለኛ ማዳም ቤት ለምንሰራው ልጆች በቂ አቅማችን ችሎ ለኛ የሚያስፈልገን ዕቃ ይዘን የምንሄደው 56 ኪሎ ሲሆን ማለት ነው። ሌላኛው ደግሞ ስልክን በተመለከተ እኔ 5 ስልክ ነው ይዤ ገባሁት። 2 ታብሌት እና 3 ስልክ ፍተሻም አልተቸገርኩም። ምክንያቱም ስልኮችን ሙሉ ምንድነው ያደረኩትኝ የተጠቀመ ስልክ ነው ያደረኩ። ኢሜል ከፈትኩ ቪዲዮዎች ምናምን ነገር ስለጫንኩኝ ምንም አይነት ችግር አልተፈጠረብኝም። ታብሌትም እንደዛው ማለት ነው። ስለዛ ግን እዛ እንዳጣራሁት ከሆነ እስከ 7 ስልክ ለአንድ ለማዳም ቤት ለምሰራው ልጅ ይፈቀድላታል። እስከ 7 ታብሌት የሚሆን ስልክ እንደየፍላጎታችሁ ግን እስከ 7 ያለ ምንም ቀረጣ ማስገባት ትችላላችሁ ማለት ነው። አያዝ እንዴት አድርገን ነው ይዘን የምንሄደው? እሱ ደግሞ አሁን ባለበት ሁኔታ በትልቅ ሻንጣ ወይም 23 በሚዝ ሻንጣ እንደ ፓወር ባንክ ስልኮች ምናምን ነገር ባታደርጉ ለእናንተ የተሻለ። ስፔሻሊ ፓወር ባንክ አይፈቀድም፣ ኮምፒውተር አይፈቀድም፣ የሚፈነዱት ኤሌክትሮኒክስ ነገሮች አይፈቀድም ማለት። ስለዚህ በእጅ ቦርሳና 10 ኪሎ አለች አይደል? በ10 ኪሎና እንዲሁ ደግሞ በእጅ ቦርሳ ስልኮቹን የተለያዩ ለምሳሌ እኔ እንዴት ነው ያደረኩትኝ በ10 ኪሎ ምትዝ ሻንጣ አለች አይደልች የምንገፋት በሷ ሁለቱን ታብሌት እና አንድ ስልኬን እዛ አደረኩትኝ። ሁለቱን ስልኬ ደግሞ ሃንድ ባጌ ውስጥ አደረኩ ማለት ነው። አንድ እሱ ነው። ስለዛ ስልኩን በእንዲህ መልኩ ማሳለፍ እንችላለን። ሌላኛው ኪሎ ከፍ ካለባችሁ ኤርፖርት ውስጥ ከመክፈል ይልቅ በቤታችሁ ለከታችሁ ከ56 በላይ ከሆነ ተጨማሪ የአየር ትኬት ብትገዙ ትኬት ማለት ተጨማሪ የአየር ላይ ኪሎ ብትገዙ የተሻለ ነው። እዛ ኤርፖርት ውስጥ በጣም ውድ ስለሆነ ማለት ነው። እዛ ኤርፖርት ውስጥ ከምትከፍሉ የተረፈውን ጥላችሁ እዛ ኤርፖርት ብትሄዱ ያ የተሻለ ነው። ምክንያቱም የሚከፈል በጣም ውድ ስለሆነ ማለት ነው። ሌላኛውና የመጨረሻ ለእናንተ የሚጠቅማችሁ ምክር እኔ 10 ኪሎ የሚያህል 10 ኪሎ የሚመዝን ልብስ በነፃ አሻግሬ ያለኝ ምን አድርጌ ነው በቅደም ተከተል ከቀጭን ከሱሪ ከምን ደርቤ እብድ መስዬ ነው ኤርፖርት የገባው ማለት ነው። ኤርፖርት ውስጥ ቅዝቃዜ ስላለ ሙቀት አያሳስባችሁ፣ ግን በጣም ይጠቅማችኋል ከተጠቀማችሁ። ደራርባችሁ ልብስ ልበሱ። ከቤት ስትነሱ ሳይሆን ኤርፖርት ውስጥ ከመሄዳችሁ በፊት በፔስታልን በማንኛውም ነገር አርጉና እዛ ኤርፖርት ለብሳለሁ የምትሉትን ልብስ ለይታችሁ ያዙ። ደራርባችሁ 10 ኪሎ የሚል ለብሻ አልፍ ያለኝ። ግን ያንን ልብስ ከላያችሁ ላይ የምታወልቁት መቼ ነው? የመጨረሻ ፍተሻ አለ። ወደ አውሮፕላን ውስጥ ልትገቡ የዛኔ ነው። ምክንያቱም ወደ አውሮፕላን ውስጥ ለመግባት ቦታ ለራሱ ፍተሻል። እሱ ጋር ራሱ እንደውም በጣም ውድ ነው። ከ10 ኪሎ በላይ በአጠቃላይ የሚፈቀድ 10 ኪሎ አይደለ ወደ 20 ኪሎ አሻግር ያለኝ ማለት ነው። ሌላው ደግሞ ያው ሙሉን በዩቲዩብ ላይ እለቅላችኋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። አዳዲስ ነገሮችን ይዤ እመጣለሁ። የእናንተ ውሃ ጠጡ ነኝ። ኢትዮጵያ ውስጥ ነው ያለኝ። ደስ ብሎኛል።